የሚያስጨበጭብ ስራን የሰሩት አሜሪካና እስራኤል ላይ ብቻ ሳይሆን ሁሉም ሰው ላይ የተጫወቱባቸው ኢራኖች እንግዲህ እንደሚታወቀው ጦርነቱ ከተጀመረ በዚህ 3 እና 4 ቀን ውስጥም እንግዲህ አያቶላ አሊ ካሚኒ ዋና መሪያቸውን ጨምሮ ቁጥራቸው ከ50 በላይ የሚደርሱ ትልልቅ የሚባሉ ባለስልጣናትን ነው ሲያጡ የነበረው። እንዲሁም በተጨማሪ ደግሞ አያቶላ ከሞቱ በኋላ የተሾሙትን እንዲሁም የጦር አዛዦችና ሌሎች መሪዎችንም እንግዲህ ከሞቱ ወይም ደግሞ ከጦርነቱ በኋላ የሾሟቸው በሙሉ ኤሊሚኔት እየተደረጉ ጥቃት እየተሰነዘረባቸው ህይወታቸው እየጠፋ እንደሆነ የሚታወቀ ነገር ነው። ነገር ግን የአያቶላ አሊ ካሚኒ ልጅ ሞተዋል ተብሎ ተዘግቦ ነበር። እኔን ጨምሮ በርካታ ሶሻል ሚዲያዎች ሲሰሩት ነበር። እንዲሁም በተጨማሪ ደግሞ የእስራኤል እንዲሁም የኢራን ሚዲያዎች ሳይቀር እንግዲህ ይህንን ነገር ዘግበውት ነበር። ይህን ያደረጉበት ዋነኛው ምክንያትም እንግዲህ ታርጌት እንዳይደረጉ እንዲሁም ደግሞ መሞታቸው ከታመነ በኋላ በእነሱ ላይ ፎከስ እንዳይደረግ ይህን እንዳደረጉ ጭምር ነው እየተነገረ የሚገኘው። እንደሚታወቀው በትላንትናው ዕለትም አያቶላ ለመምረጥ 88 የሚደርሱ አባላት እንዲሁም ደግሞ ትልልቅ ሽማግሌዎችና አስፈላጊ የኢራን ይህንን ለመምረጥ አስፈላጊ የሆኑ ሰዎች ተሰብስበው እንደነበረ የሚታወቅ ነው። ይህንን ስብሰባ ለመበተንም እንግዲህ ጥቃት አድርሳለች። እንዲሁም በዚህ ጥቃት ላይ እንግዲህ ምን ያክል ሰዎች እንደሞቱ እርግጠኛ አይደለንም። ነገር ግን ጨርሰናቸዋል የሚሉ ዜናዎችንም ሲያሰራጩ ነበር። ነገር ግን ይህ ነገር አልሆነም። በተቃራኒው እንግዲህ በተለየ ቦታ ላይ እንዲሁም ደግሞ ያልሞተውን የአያቶላህ አሊ ሀሚኒ ልጅ የሆነውን ሙጅተባ አሊ ሀሚኒን መምረጣቸው ነው እየተነገረ የሚገኘው። በዚህ ሰዓት እንግዲህ ሱፐር ሊደር ሆኖ በኢራን ላይ እንደሚመራ ነው እየተነገረ የሚገኘው። ከዚህ በኋላም ኢራኖች እንግዲህ የሚተኳቸውን እያንዳንዱ ሰዎች ይፋ አያደርጉም ወይም ደግሞ ከመረጡ በኋላ ነው ይፋ የሚያደርጉት ማለት ነው። በእያንዳንዱ የጦር አዛዥ እንዲሁም ደግሞ በእያንዳንዱ ባለስልጣናታቸው 3 ተተኪ እንዳዘጋጁ ጭምር መረጃዎች እየተዘዋወሩ ይገኛሉ። ኢራኖችን በዚህ ሰዓት እጅግ የሚያስጨበጭብ ስራ እንደሰሩ ነው እየተነገረ የሚገኘው። በዚህና በሌሎች አዳዲስ መረጃዎች በድጋሚ መልሳለሁ። የፕላስ ምልክቷን መጫናችሁን አትርሱ። መልካም ቀን ይሆንላችሁ።